አንተ በህይወት ምንም ማድረግ የማትችለውን ነገር አታስብ። በህይወት ለውጥ ቻሌንጅ የሚያመጣው አላህ ብቻ ነው። ኢየሱስ ክርስቶስ አምላክ ነው ብላችሁ የምታስቡት አምላክነቱ የቱ ጋር እንደሆነ ብታስረዱኝ ደስ ይለኛል። ኢየሱስ ክርስቶስ እንደሌላው ነብያቶች የተላከ ነብይ ኢየሱስ ክርስቶስ እንደሌላው ነብያቶች የተላከ ነብይ እንጂ አምላክ አይደለም። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ አለ? ኢየሱስ ክርስቶስ አምላክ ከሆነ ስለምን ወደ ምድር ወርዶ አጻቱን እዛው መጨረስ እየቻለ የሰውን አጻት ሊያብስ ነው የመጣችሁ ካላችሁ የሰውን አጻት እዛው ቁጭ ብሎ መፈጸም እየቻለ ለምን ወርዶ አጻቱን የሰው ልጅ መካፈል ፈለገ? ኢየሱስ ክርስቶስ እኔ ምንም ማድረግ አልችልም ካለ ምንም ማድረግ የሚችለው ማን ነው?